በጣም አላህን የሚፈራ ሰው ሌባ የሌባ ታሪክ እሺ መርሐባ እና አላህን ፈርቶ ነው የሚሰርቀው አይደለም እሱን ያስብል ይችላል እና የሰውዬ ወጣት ነው ልጅ ነው የቲም ነው ኢልም ቤት ተድሮ ይቀራ ነበር በሸዩ ሲቀራ የጉርብትና ሐቅ የቲም ገንዘብ حرام ነው ዙልም حرام ነው የጉርብት ሐቅ حرام ነው ምናምን ተማረ ሸዩ ሲመክሩ ባካችሁ ስራ ፍጠሩ ይላሉ ላክተኩኑ على الناس ሸክማቱኑ ለእናት ለአባታችሁ እንኳን ቢሆን እገዙ ስራ ፍጠሩ ብቻ ስራ ፍጠሩ ካልተቻለ የአባቶቻችሁን ስራ ስሩ በሰው ተካሻ አትኑሩ ገበሬ ከሆነ አንተም ገበሬ ሁን መቼት አባታ ያየው ቀላልና ስራ መፍጠር ካልቻልክ ነጋዴም ይሆን ያን ንግዱን ጫማ ሰፊም ከሆነ አባታ ጫማ ሰፊ ሁን ሸማኔም ከሆነ ሸማኔ ሁን ያና አባትን ስራ ይሰራህ ራስን ቻለ ለምነህና በሰው ተካሻ አትኑር ዞልመህ አትኑር እያሉ ይመክሩ ነበር እና እናቱ ሄሪና የአባትን ስራ መስራት ፈልጋለሁ አባቴ ምንድን ነበር ስራው አለ ያ አላህ አባቱ አልፏል እና ይቱ ደግሞ እንደው ምን ይሰራል አላለች አላህ ይርሐመው ዘንለት ማለት አንዱ አርጋ ለማምጣውታ ተሞከረች ማንጋር አልፈለገችም እሱ አርግለት ምናምን እንደዛ ነበር ነገርኛ አላት አስቸገራት አራተው ብትለው ቢያለ ታልነገርሽኛል ግማ ባባ ተሌባ ነበር አሽ ሙያው ሌብነት ነበር አስደጋጭ ነገር ነው አሳፋል ነገር ነው የሸዩ ነገር ግን ያው ነግረውታል በሰማው ነገር መጠቀም ነበረበት የአባታችሁ ስራ ያርጉ ብለዋል እና አሰበ ለስራቅ አሰበ ተጎረቤት እንዳይሰርቅ የጉርብትና ሐቅ ወንጀሉ ጥፍ ነው እንደገና በልፍ ብሎ ደግሞ የቲሞች አሉ የቲሞች እንዳይሰርቅ የቲም ገንዘብ حرام ነው የሚሰርቀው አጣ በዙሪያው ራቅ በየሄድና እንደው የሞላ የተረፈው ይሻላል የዲህ ከመሰርቅ ብሎ ራቅ ብሎ ሄደና አንድ ሰፊ ሱቅ አገኘ ምንድነው የሚባለው ሁሉ የሚገኝበት ሱፐርማርኬት ነው መጋዘን ነው ሱፐርማርኬት እዛ ውስጥ ገባ ሲገባ في الفضة في الذهب ወርቁ ብሩ አልባሳቱ ጫማው ምኑ የለለ ነገር ዱንያ ሞል ውስጥ ነው የገባው ሱፐርማርኬት ማለት ዱንያ ባይነት አለ እዛ ውስጥ እዛ ማብራቱን አብርቷል ሳይሄን ሲጎበኝ ደሞ ኪታብ ማገኘ የደረሰ ነገር ይዞት ያ ኪታብ ጋር ሲጫወት ሲል ለሪቱን ነጋኩ ነው እንዲሁ ሲል ደሞ መዝገብ አገኘ እዛው አጠቃቀ መዝገብን ሳይው የዘካ ገንዘብ ነው በየአመቱ ዘካ የሚወጣበት እና የ6 አመት ዘካ አልወጣም ከዛ በስተፊት ያሉት ወጥቷል ለምን ነው ሰው የዘካውን ያላወጣው አለና እንዲህ አርጎ ደሞ ቀውን ሳይቆጥር ገመተው አይገርምም እስካን አረጋው እንግዲህ የዘንድሮ ዘካ ያለፈው አመት ዘካ ይሄን ያክል ሊደርስበት ተብሎ ደመረው አንድ ጊዜ አሰላው አላህ መፍራት አለበት ብሎ ይሄን ያሰበ አስቦ ጨርሶ እንግዲህ ሆነ ቃያጅ ወጣለ ብሎ ያሰበ ያለ አዛን አለ ፈጅር ሩቅ ነው መስጂዱ አዛን ሲል እሱ ማዛን አለ ያላህ ትእዛዝ መቅደም አለበት አዎ እንዴ አላህን ፈሪ አይደል እንዴ ተቅላ ሐይሱማ ኩንቱም እኮ ነው ተቅላ ሐይሱማ ኩንቱም የትሙኑ አላህን ፍሩ ነው አዛን አለ ሁሴን አዛን ሲል ሰውየው ሰማ ባለቤቱ እዛው ነው የሚለው ሱቃችን ተከፍቷል ማብራት ይበራል ሰው አስቀምጣል እንላቸው አረንም አላስቀምኩም ባልና ሚስት ተነጋገሩ ተነሱ ምንድነው ያለው አንተ ነህ ባለቤቱ ያላ እንስገድ ነገር ጉድ ያላ አቀዳስ ቀድምና ማንነት ነግራለሁ አለው ውዱ አረጋ ስለዚህ ጠበቀው ኢማም ሙስተመጣ ድረስ ኢማም መሆን ያለበት ባለቤት ነው እንግዲያ ኢማም አይሆንም ሁሴን እንኳን ሰው መስጊድ ሄደህ ኢማም መሆን ይቀርና ሰው ቤት ሄደህ ኢማም መሆን አይችልም ባለቤቱ ተጋበዘ ነው ሸخصك ቢሆን እንደው እንግዳው ሸخص መቶ ጊዜ ሸሆን ሸህ የሆነስ እንደሆነ ባለቤቱ ይጋብዘው እዛ ደግሞ ኢማሙ ተጋበዙ ትቀርማለህ እኔ ይሻላል ብሎ መቅደም ይሄን በገነንነት ነው
ምንም ይሁን እና ያው ቅድም ሐቁ ያንተ ነው አለው እና ቀደመ ኢማሙ ሆነ ሁሴን ሱቅ የገባው ሌባ ተዋላር ግን ታሰግድ ማለት ነው አንተ ቢሆን አሰግርክ እንዴ የቦለስ ያለህ እገላለሁ ያዙ ይልቀቁኝ ስትል ፈጅር ሶላቱ ያልፈለጂ شوف ተሰገደ በኋላ ማን አንተ አለው ማነህ ከኔ መጣው አና ሊሱን እኔ ሌባ ነኝ ገና ሊብነትን ለማመር ነበር ለመጀመሪያ ጊዜ ነው ገና ደግሞ የሌባ ልጅ ነኝ አለ የልምዱ ማንስ ቀረመው ሰውየው የሌባ ልጅ ነኝ አለ እና ታዲያስ አዛን ለምን አልክ እንደው ተደረሰ አላህን ፈራው ለሰርግ ነው የመጣው አዎ ግራ ተጋባ እንዴ ያለ ሰው አላህን የሚፈራ ሰው ለምን ነው ዘካን ያልሰጠው የ6 አመት ዘካ ቆርጠሃል እዲያው በስቶባል ለምን እንዴት አወቃለ አይቼዋለሁ መዝገብህን እና ያለው ደግሞ አሁን ይሄን ያህል ሆኗል ሂሳቡ ደግሞ ቁጭ አረገው አሰለው ቂራአት ላይ አለ ታባድ ያን ሌባ ባክ ተለመነኝ አለው ምንድነው አለ አብረህ ስራ አንዲት ልጅ አለችኝ እሷን አግባልኝ ነብዩ ላይ ሹዓይብ ሆነ እኮ አልሰማም እንዴ ሙሳን ያከላማች ታገኙ ቀውዩናሚ ባክ ሁለት ኮረዳ ልጆች አሉኝ ታላቋንም ታናሿን አንዷን እድርሃለሁ አላሉ ናም እንደ ሐላላን ፈርስ ሹዓይብ ናም አይታለፍም አግባልኝ እናት አለች ብላ እናትም ታመጣለህ ቤት ሰጣቸዋለሁ ወጪው ይችላልው ቂራአትም ትቀራለህ አንተ ብቻ እንደ ሂሳብ ታርግልኛለህ ይሄን ዕውቀት ይሄን ታማኝነት ይሄን ተቋይ ዘማ የተማተድም የኔ ልጅ ይያለሽ ባንንም አታገባህም አው ማየተቀላህ ይጃለው መخرجه ويرزقه من حيث لا መሬት ይወረድ የተቋየው ተቋማት እኮ ስለ ተቋም መነጋገር ቀላል ነው ኢማሙም እየተናገሩ ጁማ ኡሲኩም ወነፍሲ አወለ ቢተቀላ ከራሴ ጀምሮ አላህን ፍሩ አሁን ተናጋሪ አለ የሰማነውን ነገር መሬት አለማውረድ ያችን ነው ይጎዳን ወደ መሬት ምን አሁን ያ ተሸዩ የሰማው ነገር አወረደው እኮ ጠቀመው ከዲነት ወለልም ወጣ ዲነትን ተገላገለ ሀብት መጣ ይህ ያልታሰበ ሀብት ምን حيث لا يحتسب